መዝሙር 37 ቁጥር 21 ላይ እንዲህ የሚል ቃል አገኘን። ይትሌቃ ኃጥእ ወኢይፈዲ፣ ኃጢአተኛ ላይ ከፍል ይበደራል። ጻድቅሰ ይምህር ወይሁብ፣ ጻድቅ ግን ይሰጣል ይራራልም። የተበደረውን ብቻ ሳይሆን ጨምሮ ይሰጣል። ይህም ማለት መልአክነት አለው፣ እንስሳነት አለው፣ በማዕከል ሰው ይባላል። ሰ ማለት ስጋ ማለት ነው። ው ማለት ደግሞ ሕያው ነፍስ የማይሞት ማለት ነው። የሚሞት ስጋ ሕያው የሆነ ነፍስ ያለው ማለት ነው ሰው ማለት። በደንብ ሲጾም፣ በደንብ ሲጸልይ፣ በደንብ ሲማር፣ በደንብ ምስጢሩ ሲገባው መልአክ ይሆናል። በደንብ አልገባው ሲል በጣም ሲወርድ፣ በጣም ሲበላ፣ በጣም ሲጠጣ፣ በጣም ሲተኛ እንስሳ ይሆናል። ማዕከላዊ መውረድም መውጣቱም የራሱ ፍላጎትና አቅሙ። ሰው ማዕከላዊ ነው። እንደ እንስሳ ይበላል፣ እንደ መላእክት ይጾማል፣ እንደ መላእክት ይዘምራል፣ እንደ እንስሳ ይተኛል። መኝታውን ሲቀንስ መልአክ እየሆነ ይሄዳል። እያበዛ ሲሄድ ደግሞ እንስሳ እየሆነ ይመጣል። እየጾመ ሲሄድ መልአክ እየሆነ ይመጣል። እየበላ እየጠጣ እያበዛ በሄደ ቁጥር ደግሞ እንስሳነቱ እያሸነፈው ፍጹም ወደ እንስሳነት ይቀየራል። ሰው የሚመስል እንስሳ ይሆናል ማለት ነው። ደግሞ ብዙ የስጋ ፍላጎቱ በጣም ከጨመረ ደግሞ እንስሳት ስጋ አይበሉምና ስጋ በመብላቱ አውሬ ወደ መሆን ይቀየራል። ፍጹም አውሬ ይሆናል፣ ከእንስሳትም አልፎ ማለት ነው። ይሄ ሰው ታዲያ ወደ መልአክነት ያድግ ዘንድና ለተፈጠረበት ክብርና ዓላማ ይቆም ዘንድ ትምህርት አስፈላጊ ሆነ። ምን ስለሆነ? ትምህርት መንፈሳዊ ምግብ ስለሆነ። ለትምህርተ መጻሕፍትሰ አልቦ ዘይጸግቦን ወፈድፋደሰ ለአጥረዩ አእምሮ ወሐሰሱ ጥበበ መድኃኒተ። አእምሮ ማህየዊተ፣ የመጻሕፍትን ቃል የሚሰለቻቸው የለም፣ የሚጠግባቸው የለም። ይልቁንም አዳኝ እውቀት የሚፈልጉ ሰዎች መጻሕፍትን አይሰለቹም ይላል ሊቁ ቄርሎስ። ይልቁንም ይላል አዳኝ እውቀት የሚፈልጉ፣ የሚገድል እውቀት ስላለ፣ የሚያጣላ እውቀት ስላለ፣ የሚያጋጭ እውቀት ስላለ፣ ደም የሚያፋስስ እውቀት ስላለ፣ ለብልግና የሚያጋልጥ እውቀት ስላለ፣ ወደ ሰይጣናዊነት የሚወስድ እውቀት ስላለ፣ ሰይጣንም አዋቂ ስለሆነ ግን እውቀቱ የሞት ነው። የሚያድን እውቀት የሚፈልጉ ሰዎች ይልቁንም አይጠግቡትም የመጻሕፍትን ቃል። የቅዱሳት መጻሕፍትን ቃል አለ አይሰለቹም አለ። እውነት ነው፣ አይሰለቹም።